ሰላም። በሕይወት ሩጫ ውስጥ በሌሎች ሰዎች አስተያየት፣ በፍርሃት እና በራሳችን ነቅዶች ጫጫታ መካከል ብዙ ጊዜ ችላ የምንለው አንድ ጸጥ ያለ ድምፅ አለ። ምናልባት አንድ ቀን ጧት ከእንቅልፍ ስንነቃ ወይም ምሽት ላይ ጸጥታ ሲሰፍን ይሄ ነው ወይ ሕይወቴ ብሎ ጠይቆን ይሆናል። ይሄ ድምፅ አይጮህም፣ አይቀራከርም፣ በቀላሉ ይጋብዛል። የዛሬው ትንታኔያችን እንግዲህ ይህንን የውስጥ ድምፅ ስለማዳመጥ ነው። ብዙውን ጊዜ እኮ የምንጠይቀው ምን ማድረግ አለብኝ የሚለው ነው። ነገር ግን ይህ ትንታኔ የሚያነሳው እጅግ በጣም ጥልቅ የሆነ ጥያቄ አለ። እሱም ልቤ ከእኔ ምንን ይፈልጋል የሚለው ነው። ይህ ጥያቄ ትኩረቱን ከውጫዊ ግዴታዎች ወደ ውስጣዊ እውነት ይመልሳል። እሺ እንግዲያው እስቲ ወደዚህ ጉዳይ ጠለቅ ብለን እንዝለቅ። በመጀመሪያ የውስጣዊውን ጥያቄ ምንነት እንመረምራለን። ከዛ ደግሞ የልብን እውነተኛ ምልክት ከውጫዊ ጫጫታ እንዴት እንደምንለይ እናያለን። ለምንስ ማዳመጥ እንደምናቆም እንፈትሻለን። ከዛም ልባችን በምን አይነት ረቂቅ መንገዶች እንደሚናገር እና እሱን ለመከተል ስለሚያስፈልገው ድፍረት እንወያያለን። በመጨረሻም ልባችን እንደ እውነተኛ መሪ ኮምፓስ እንዴት ሊያገለግል እንደሚችል በማየት ትንታኔያችንን እንደምድማለን። እንግዲህ የመጀመሪያው ክፍላችን ውስጣዊው ጥያቄ ነው። ይህ የልብ ድምፅ ስንል እንደ ስሜት መለዋወጥ ሳይሆን እንደ ውስጣዊ ዕውቀት ነው መረዳት ያለብን። ይህ ድምፅ በጣም ጸጥተኛ፣ ረጋ ያለ እና ብዙ ጊዜ በትዕግሥት ምላሻችንን የሚጠብቅ ነው። ስለዚህ ወሳኙ ነጥብ ይሄ ነው። ውስጣዊው ዕውቀት ማለት ዛሬ ደስ ብሎን ነገ በሚከፋን አይነት ጊዜያዊ ስሜት የሚወሰን ነገር አይደለም። ይልቁንም እውነተኛ ማንነታችንን የሚገልጽ እና እኔ ማን መሆን ፈልጋለሁ ለሚለው ጥያቄ መልስ የሚሰጥ ቋሚ የሆነ የእውነት ምንጭ ነው። እሺ፣ ወደ ሁለተኛው ክፍላችን ስንሸጋገር ደግሞ ይህንን ጸጥ ያለው ድምፅ በሕይወታችን ውስጥ ካሉ ሌሎች ጫጫታዎች መካከል ለይቶ መስማት ያለውን ፈተና እንመለከታለን። ምክንያቱም በዙሪያችን ብዙ የሚረብሹን ነገሮች አሉ። እሺ፣ በዚህ ስላይድ ላይ ያለው ንጽጽር የጉዳዩን ልብ ነው የሚነካው። በግራ በኩል እንደምናየው የልብ ስበት እውነትን ይፈልጋል፣ ወደ ውስጥ እንድንመለከት ይጋበዛል። በቀኝ በኩል ያለው ውጫዊ ጫጫታ ግን ትኩረትን ይፈልጋል፣ ከውጭ ዕውቅናን ይለምናል። የልብ ጥሪ አስቸጋሪ በሚሆንበት ጊዜ እንኳን ውስጣዊ መረጋጋትን ይሰጣል። ውጫዊ ግፊት ግን ሁል ጊዜ ከፍርሃትና ከውድድር ጋር የተቆራኘ ነው። ታዲያ እነዚህ ውጫዊ ጫጫታዎች ከየት ነው የሚመጡት? እስቲ በዝርዝር እንያቸው። ለምሳሌ ማኅበራዊ ሚዲያን ስንመለከት ራሳችንን ከሌሎች ጋር ከማወዳደር ሊመነጭ ይችላል። እኔ በቂ አይደለሁም ከሚል ስሜት ወይም ሌሎች እንዲወዱና እንዲያደንቁን ካለን ከልክ ያለ ፍላጎት ሊመነጩ ይችላሉ። እነዚህ የልብ ጥሪዎች ሳይሆኑ የውጫዊ ግፊቶች ውጤቶች ናቸው። ሦስተኛው ክፍላችን ደግሞ ብዙዎቻችን የምንጋፈጠውን ጥያቄ ይመልሳል። ለምንድነው የውስጥ ድምፃችንን ማዳመጥ የምናቆመው? ዋናው ምክንያት ፍርሃት ነው። ውስጣዊ እውነታችንን በውጫዊ ተቀባይነት እንለውጣለን። እነዚህ ፍርሃቶች እኮ ለሁላችንም የተለመዱ ናቸው። ሌሎች እንዳናሳዝን፣ የተሳሳተ ውሳኔ እንዳናደርግ፣ የለመድነውን ምቹ ሕይወት እንዳናጣ ወይም በሌሎች ዘንድ ተቀባይነት እንዳናጣ እንሰጋለን። በዚህም ምክንያት የልባችንን ድምፅ ጸጥ እናደርገዋለን። እናም ይሄ የልብን ድምፅ ችላ ማለት የረጅም ጊዜ ውጤቱን በጣም በሚገባ ነው የሚያሳየው። ውጫዊ በሆነ መልኩ ሕይወታችን ጥሩ ሊመስል ይችላል። ነገር ግን ከልብ የመነጨ ስላልሆነ ውስጣችን ጸጥ ያለ የእርካታ ማጣት ስሜት ይሰፍናል። አሁን ደግሞ እስቲ ወደ ተግባራዊው ክፍል እንመጣ። ልባችን እንዴት ነው የሚናገረው? መልሱ ግልጽ ነው፣ በቃላት ሳይሆን በስሜት። እነዚህን ስሜቶች ለይቶ ማወቅ ወሳኝ ነው። የመጀመሪያው ምልክት የመስፋፋት ወይም ትክክል የመሆን ስሜት ነው። አንድ ነገር ከማንነታችን ጋር ሲስማማ ውስጣችን ላይ የብርሃንና የሰላም ስሜት ይፈጠራል። ልክ እንደ ተቆለፈ በር ተከፍቶ ንጹሕ አየር እንደገባ አይነት ስሜት ማለት ነው። ሁለተኛው ምልክት ደግሞ በደረት አካባቢ የሚሰማ ጸጥ ያለ ነገር ግን በጣም ግልጽ የሆነ ይህ ነገር አስፈላጊ ነው የሚል ስሜት ነው። ይህ ስሜት አንድ ነገር ለግል ማንነታችን ትልቅ ዋጋ እንዳለው ያመለክታል። ሦስተኛው የግንኙነት መንገድ ደግሞ ምክንያቱን ልናስረዳው ወደማንችለው ነገር በኃይል መሳበድ ነው። ይሄ የማመዛዘን ውጤት ሳይሆን ውስጣዊ የሆነ መግነጢሳዊ ስበት ነው። የመጨረሻው ምልክት ደግሞ አለመረጋጋት ነው። ይሄንን እንደ አልወታይ ነገር ከማየት ይልቅ ልባችን ወደ እድገትና ወደ ተሻለ ማንነት እየገፋን እንደሆነ የሚያሳይ ምልክት አድርገን ነው መመልከት ያለብን። ወደ አምስተኛው ክፍል ስንመጣ የልብን ድምፅ ከመስማት ወደ ተግባር መሸጋገርን እንመለከታለን። መስማት ብቻ በቂ አይደለም። እሱን ለመከተልና በተግባር ለማዋል በንቃት የሚወሰን የድፍረት ምርጫ ያስፈልጋል።
ድፍረት የሚለውን ጽንሰ ሐሳብ ወደ ተግባር ለመለወጥ እነዚህን 3 እርምጃዎች መውሰድ እንችላለን። ከምቾት ይልቅ እውነትን መምረጥ፣ ከሌሎች ተቀባይነት ይልቅ ትርጉም ያለው ሕይወትን፣ እንዲሁም ከለመድነው ነገር ይልቅ እድገትን መምረጥ። በማጠቃለያው ክፍል አንድ በጣም ወሳኝ ነጥብ እናነሳለን። የልብን ጥሪ መከተል ማለት ፍጹም የሆነ ሕይወት መኖር ማለት አይደለም። ዋናው ጥያቄው እውነተኛ መሆን ነው። እስቲ ሁላችንም ራሳችንን ይህንን ጥያቄ እንጠይቅ። ከዚህ በፊት የልባችን ስበት ተሰምቶን ነገር ግን በተለያዩ ምክንያቶች ራሳችንን አሳምነን የተውናቸው ነገሮች ምን ነበሩ? ይሄ ደግሞ ሌላኛው ጥልቅ ጥያቄ ነው። በሕይወታችን የትኛው መስክ ላይ ነው ከራሳችን እውነት ይልቅ የሌሎቹን ፍላጎት ወይም የህብረተሰቡን ተጽዕኖ እየተከተልን ያለ ነው? በመጨረሻም ይሄ ጥያቄ ለውጡን ዛሬውኑ እንድንጀምር ያበረታታናል። ትልቅ ለውጥ መጠበቅ አያስፈልግም። ዛሬ ልናደርገው የምንችለው አንድ ትንሽዬ ግን ከልብ የመነጨ እውነተኛ ነገር ምንድን ነው? እንግዲህ የዛሬው ትንታኔያችን ማጠቃለያ ይሄ ነው። ልባችን የቀን ህልም ሳይሆን ሁሌም ወደ እውነተኛ ማንነታችን የሚመራን ኮምፓስ ነው። እናም ይሄንን መሪ ኮምፓስ ለማዳመጥ ድፍረቱ ይኑረን። ስለተከታተላችሁን በጣም አመሰግናለሁ።